አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቤተሰቦቼ እንግዲህ ጠፋ ጠፋ እያልኩ ነው ማለት ነው። ኔትወርክ የተለያዩ ነገሮች በአንዳንድ ነገሮች ምክንያት ነው የምጠፋው ማለት ነው። እና ደግሞ እናንተም ያተወብራችሁ በጣም ላይክ ሰብስክራይብ ያደረጋችሁ ስላላደል ጠፋ አልኩኝ ማለት ነው። ኦልሞስት እንግዲህ ይህን ቻናል ተከፈትኩ 7 ወር አካባቢ ሆኖታል ማለት ነው። ስለዚህ ማሳያችሁ ነገር ደግሞ ብዙ ነገር እያሳየኋችሁ ነበር። እናንተ ደግሞ በቃ አጣማችሁን ምን እንደሆነ ኮሜንት ማሰጡ ማስተያየት ስለማሰጡ እንትን ብየዋለሁ ማለት ነው። ዝግ አድርጌዋለሁ ማለት ነው። ከዚህ በኋላ ግን ወጥሬ ለመስራት ዝግጅቴን ጨርሻለሁ ማለት ነው። ለእናንተ ይጠቅማሉ፣ ያስተምራሉ ያልኳቸው የተለያዩ ነገሮች ይዤ እመጣለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ይህ ቪዲዮ ለሌሎች እንዲደርስ ላይክ ሰብስክራይብ እያደረጋችሁ ሼር ማድረግ አሁን ሰብስክራይብ ተደርጉ። ደግሞ አሁን 400 ነው ያለሁት 500 ለመግባት እንግዲህ ኦልሞስት 7 ወር ሆኖኛል። ቀቀበቶ ነው አሰራም ቪዲዮ አለቅም እንዳትሉ እየለቀኩ እያያችሁት ነው። ስለዚህ ከዚህ በላይ የምትጠብቁ ከሆነ በቅንነት ሰብስክራይብ አድርጉ፣ ሼር አድርጉ። የተለያየ ጠቃሚ ነገር ይጠቅማሉ ለእናንተ ያስተምራሉ ያልኩትን ነገር ወደ እናንተ ለማቅረብ ዝግጅት ዘገይቼ ጨርሻለሁ ማለት ነው። የምትጠብቁ ሰብስክራይብ ነው እንግዲህ የማሳያችሁ ነገር የተለያየ ገበያ ጥናቶች ምን ውድ ምን ርካሽ የሚሉ ነገሮች ያሳያለሁ። የገጠር ባህሎች፣ ሰርጎች፣ ወጎች ያያችሁን ነው። እንደውም የሰርግ ቪዲዮ በጣም ብዙ ጊዜ እለቃለሁ ማለት ነው። ግን አይታይም፣ እይታ የለም ነው እይታ እንደሌለው አላውቅም። ስለዚህ እናንተ የሚጠበቀው ላይክ ሰብስክራይብ ያደርጋችሁ ይሄን እይታ ብዙ ተመልካች እንድታደርሱልኝ ፈልጌ ነው ማለት ነው። እንግዲህ ዶሮዎችም ያበላሁ ነው ማለት ነው። ዶሮ እርባታ ልጀምር ነው። አሪፍ ነው በነገራችን ላይ ዶሮ ማርባት አሁን እንደዚህ ግቢ ካላችሁ ማሳደሪያ ማዋያ ካላችሁ ብታረቡ በጣም ጠቃሚ ነው። ምክንያቱም አንድ እንቁላል ዛሬ 20 ብር 25 ብር እየተሸጠ ስላለ ምን ልስራ ምን እንስራ እንዴት እንሁን የሚለው ስላላገባችሁ እንዴት ቦታ ላይ ዶሮ ብታረቡ ቀለል ቀለል ያለ ነገር መስራት እየቻላችሁ ባለመስራታችሁ ተጸጸቱ ብዙ የምትጨናነቁ ሰዎች ስላላችሁ በቀላሉ በትንሽ ነገር ጀመር። አሁን እንግሊዛኒ ዶሮ ትታያችኋለች። እቺ ዶሮ ማለት ነው እንዴት ባን ገዛሁኝና ታይም ቆይ የጣለ ቀን በቀን ስለምትጥል ተመቸችኝና ወደ 10 ዶሮ ገዛሁ። በተለያየ ምክንያት ግማሾችን ሲያብረኝ ያረድ ያረኩ ነው። አሁን 4-5 ዶሮዎች አሉኝ። እነሱ በቃ ቁርስ ምናምን ያሳስቡም እንዴ ፈለኩ እየሰራሁ አትት ብዬ ባልሸጥም ቁርሴ እንዲፈለኩ ባላለው የተለያየ ነገር እየሰራሁ እንበላለን ማለት ነው። ዶሮ በጣም ጠቃሚ ነው ማለት ነው። ዶሮ ቪዲዮ እየሰራሁ እንዳትሉኝ እና ለማንኛውም ከዚህ በኋላ እሰራለሁ ቪዲዮውን ማለት ነው። ቪዲዮውን እሰራለሁ ለመስራት ዝግጁ ነኝ። ስለዚህ ከእናንተ የሚጠብቀው ላይክ ሰብስክራይብ እያደረጋችሁ ለብዙዎች ተደራሽ እንዲሆን አድርጉልኝ ማለት ነው። አንዳንድ ወንድሞች አላችሁ አብሽርን እንደማሰራው ቪዲዮ ማለቀው ምናምን ትሉኛላችሁ። እለቃለሁ ቪዲዮ ይለቀቃል። ግን ያም ሆኖ እይታ ሲኖረው ግን ያስጠላል። ገብታችኋል? እይታ ሲለለው አታይ ሲል እና ያው እንግዲህ እናንተ የቻላችሁትን ሁሉ ብታደርጉ ቪዲዮ እንደሚታይ ወይኔ ብዙ ተከታይ በቃ እይታውን ተውትና እኔ ራሱ ሰብስክራይብ ፈልጋለሁ። ተከታይ ማፍራት ፈልጋለሁ። ለማፍራት ደግሞ ብዙ ጥረት እያደረኩ ነው ማለት ነው። አሁንም ቢሆን ገና ነው። ከዜሮ መጀመር ይችላል ሰው። ያው እንግዲህ ፌመስ ለመሆን ጥረት ማለት መሞከር ነው። እንደዚህ ታዋቂ ወይም ፌመስ ለመሆን ብዙ ነገር ያስፈልጋል ነገራችን ላይ እና የተለያዩ ፌመስ ሰዎች ጋር ታዋቂ ዩቲዩበሮች ጋር ወይም የዚህ ትልቅ ተከታይ ያላችሁ ዩቲዩበሮች ጋር መገናኘት ራሱ እሱ አንድ መፍትሄ ነው። ግን አብዛኛው ሰው ደስተኛ አይደለም። አሁን ይሄ ብዙ ማቃቸው አሉ እንደዚህ ቪዲዮ እንስራ ምናምን ስትሏቸው ፍቃደኛ አይደለም። እስቲ እኔ ፍቃደኛ ነኝ እና እኔ ጋር እንስራ የምትሉ ካላችሁ እዛው አጋጣሚ ኮሜንት ያስቀምጡ። ስለዚህ ደሴና ኮምቦልቻ ካላችሁ እኔ ጋር ና እንስራ አብረን ችግር የለውም የምትሉ ካላችሁ ኮሜንት
አስቀምጡልኝ እንሰራለን ማለት ነው። እዛ በመቀጠል እንግዲህ 500 ሰብስክራይብ ልግባና ሰርፕራይዝ ነገር አለኝ። 500 እንደገባሁ ማግራችሁ ቀድሜ ልንገራችሁ ብዬ ነው። እዚህ 500 ለመግባት ጥረት ላይ ነኝ። ጥረት እያደረኩ ነው። የተለያየ ነገር እየሞከርኩ ነው፣ እያደረኩ ነው። እዚህ 500 ስገባ ሰርፕራይዝ አላችሁ ማለት ነው። 500 ተከታይ ለመግባት ያው የእናንተ ትብብር የእናንተ አለይታ ያስፈልገኛል ማለት ነው። 500 ለመግባት 500 ከገባው በኋላ እናየዋለን ማለት ነው። ሁላችሁም ቢሆን በተለያየ ዓለም የምትኖሩ ወንድሞች አላችሁ። እናንተ በጣም ነው የማመሰግናችሁ። ቤተሰብ ይሆናችሁ። አንዳንዶቹ ደግሞ አላችሁ ቪዲዮ አይታችሁ ግብታችሁ እዚህ ታደርጋችኋል። ለምሳሌ ላይ ብዙ ጊዜ ይገባል። ያኔ በምገባበት ሰዓት ግብት ብሎ ላይክ አድርጉ ምናምን ናቸው ማድረግ አይፈልጉ ወይ ደግሞ ምን እያለ ነው ምንድን ነው ላይ ያለው የሚለው እንኳን አሁን ብዙ ጊዜ ጥያቄ እያሱ ወደ ላይ ይመጣል። ግን ምን ይዞ ነው ምን እያደረገ ነው የሚለውን ነገር ማየት አይፈልጉም። ደግሞ ያም ሆኖ የምታውቁ ነው ቤተሰብ ሆናችሁ የኔን ጓደኛ ሆናችሁ ይዞ አይነቶቹ አላችሁ። ለምን ላይክ አድርጉ፣ በቃ ሰብስክራይብ አድርጉ። ቪዲዮ ካልተመቻችሁ ላይክ አድርጋችሁ መውጣት ትችላላችሁ። ወጣችኋልና ለኔ ዋጋ ስላለው ማለት ነው። ስለዚህ ካሁንም ቢሆን ላይክ ሰብስክራይብ ማድረግ እንዳይረሳ ቤተሰብ ሆኖኝ ለማለት ፈልጌ ነው። ያው መልእክት ነገር ይዤ ነው የመጣው ዛሬ። የምሰራበት ቪዲዮ የለኝም። እንግዲህ ቪዲዮ ይሄ ቻናል የሚለቀቅበት ነግሬያቸዋለሁ። መድገም አያስፈልገውም። ስለዚህ ለእናንተ ይጠቅማሉ፣ ያስተምራሉ፣ ያለፈ ትዝታ ያስተምራሉ ያልኩትን ነገር አውቃለሁ። ደግሞ እናንተ አሁን ይሄን አሳየን ይሄን ስራለን እዚህ ቦታ ሄዴ ይሄን አሳየን ስትሉኝ አሳያችኋለሁ። ኮሜንት አድርጉ፣ ኮሜንት ጠይቁ። የምትፈልጉትን ነገር የመጠየቅ መብት አላችሁ ብዙ አጋጣሚ ማለት ነው። እና በጣም ሶሻል ሚዲያ ያስፈራል። የት መሰለኝ ያስፈራችሁ? በተለይ እንደዚህ ላይቭ ላይ በምትገቡበት ሰዓት የተለያዩ ቪዲዮ ስለቁ አይዲያ ራሱ ፈጥራችሁ ስትሰሩ እስከምትላመዱ ያስፈራል። አብዛኞቻችሁ አሁን ቻናል ትከፍቱና አሰሩ ለምን ያስፈራል? ፈራን አይዲያ ያጣ ምናምን ትላላችሁ። ምንም እኮ አይጠፋም። የሰው ልጅ የሚሰራውን በቀን የሚሰራውን ነገር በቭሎግ እየሰራ ማጋራት ይችላል ማለት ነው ወደ ሶሻል ሚዲያ። ስለዚህ ሶሻል ሚዲያ አንደኛውን ይፈልጋል ሰልፍ ኮንፊደንስ ይፈልጋል። በቃ በራስ መተማመን ያለ መፍራት በቃ ስግጥ ማለት ነው። ስግጥ ተመስሎ ስለዚህ ያ ነገር ያስፈልጋል። ምንም የሚያስፈራ ነገር የለውም። ዛሬ በሚሊዮን እይታ የምታይላቸው 100 ሺህ የምታይላቸው 100 ሺህ ተከታይ ያላቸው ነው። ነገ እንደኛ ከዜሮ ተነስተው ነው ትናንትና ማለት ነው። ስለዚህ ምንም የሚያስፈራ ነገር የለም። ድፍረት ይኖራችሁ። አብዛኞቹ ለእህቶቼ ነው የምክር መክረው እና ተስፋም አድማ አትቁረጡ። አሁን ዩቲዩብ ተስፋ ያስቆርጣል። ሰዓቱ እስከሚሞላ ታገኙም። ሰዓቱ በተለይ በጣም አድካሚ ነው። 4000 ዎች ታይም 3 ሰዓት እይታ አይሞላላችሁም። አንዳንዱ ደግሞ በቃ ታዋቂ ከሆንኩ ወይም ታዋቂ ጋር ተገናኘህ በአንድ ቪዲዮ ብቻ ይሞላልሃል። 100 ሺህ ተታየ በቃ ይሞላልሃል። ኮንግራ ብሎ ዩቲዩብ ይቀበላል ማለት ነው። እና አንዳንዶቹ ደግሞ ተሳሳችሁ ማያችሁ የሰው ቪዲዮ ነው ፖስት ወይ በክላሲካል ወይ ደግሞ በሙዚቃ ወይ ደግሞ በነሽደ በሰው ያ ደግሞ አይሆናችሁ። እማታውቁናችሁ አዲስ የጀመራችሁ ስለማይ ነው። ስለዚህ የራሳችሁን ሙከራ የራሳችሁን ስራ በመስራት